የአቶ ታዬ ደንደአ ጉዳይ ከምን ደረሰ? በእስር ላይ የሚገኙት የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ዛሬ ፍርድ ቤት ቀርበዋል። አቶ ታዬ ህገወጥ የጦር መሳሪያ መያዝ፣ ጠላትን ማገዝና በጉልበት ህገ መንግስትን ለመናድ ከሚሰሩ ቡድን ጋር መተባበር በሚሉ ወንጀሎች ነው ተጠርጥረው የታሰሩት ሲሉ የህግ ጠበቃቸው አቶ አበራ ንጉስ ለሚዲያችን ገልጸዋል። አቶ ታዬ ደንደአ ተጠርጥረው በተከሰሱበት ወንጀል በዋስ መብት ከተለቀቁ ከተወሰነ ወራት በኋላ ዳግም ግንቦት 5 ቀን 2017 ዓ.ም ታስረው በቁሊንጦ ማረሚያ ቤት ይገኛሉ። በተጠረጠሩበት ወንጀሎች የመጨረሻ ውሳኔ ለመስጠት ልደታ ፍርድ ቤት ከፍተኛ ፍርድ ቤት ጸረ ሽብር ችሎት ሐምሌ 30 ቀን 2017 ዓ.ም ቀጠሮ ተሰጥቶ ነበር። የአቶ ታዬ መዝገብ ተመርምሮ ዛሬ ውሳኔ ለመስጠት ቢቀጥልም ፍርድ ቤቱ በተደራራቢ ስራዎች መዝገቡን አጣርቶ ውሳኔ ለመስጠት ጊዜ አለማግኘቱን ገልጾ ተለዋጭ ቀጠሮ መስጠቱን የተሰማው በዛሬ ችሎት ከሳሽ አቃቢ ሕግ እንዳቀረበው ጠበቃቸው አቶ አበራ ተናግረዋል። የአቶ ታዬ ደንደአ ጠበቃ አቶ አበራ ንጉስ ደንበኛቸው ከዚህ ቀደም ታስረው ባሉበት የሰብአዊ መብት ጥሰቶች እንደደረሰባቸው ለፍርድ ቤቱ አቤቱታ አቅርበው በጉዳዩ ላይ ትዕዛዝ አለመሰጠቱን እንዲሁም ከሁለት ወር ቆይታ በኋላ መዝገባቸው ተመርምሮ አለማለቁ ቅር እንዳሰኛቸው በችሎቱ ላይ ማስረዳታቸውን ገልጸዋል። ሆኖም የፌዴራል ልደታ ከፍተኛ ፍርድ ቤት ጸረ ሽብር ወንጀል ችሎት ውሳኔ ለመስጠት ለጥቅምት 24 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል ሲሉ አቶ አበራ ንጉስ ለሚዲያችን ተናግረዋል። መጨረሻው ምን ይሆን?